ሰላም እንዴት ናችሁ? እኔ ቃል ኪዳን ነኝ። እንግዲህ እንደሚታወቀው የመልኬ ዩቲዩብ ቻናል ተዘግቶበታል። አዲስ ዩቲዩብ ቻናል ከፍቷል። እሱን እንግዲህ እየገባችሁ ሰብስክራይብ አድርጉ። ዩቲዩብ ቻናል ስሙን ደግሞ እዚህ ጋር አደርግላችኋለሁ። አመሰግናለሁ። ሰላም ጤና ይስጥልን ውድ የመልኬ ዩቲዩብ ቤተሰቦች እንዴት ናችሁ? እንደምታውቁት የመልኬ ዩቲዩብ ቻናል አሁን ላይ እየተዘጋጀ ነውና አዲስ ዩቲዩብ ቻናል ከፍቷል። አዲሱን ዩቲዩብ ቻናል እየገባችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። እንደ ሁልጊዜውም የፊልም አድናቂያን እና የፊልም ወዳጆቻችን አዲስ ድራማ ይዞላችሁ ይመጣል። በአዲሱ ዩቲዩብ አዳዲስ ደስ የሚሉ ቆንጆ ነገሮችን ይጀምርበታል። እየገባችሁ ሰብስክራይብ እንድታደርጉ እንጠይቃለን። ቴንኪዩ። መልክ ያቋርጦኝ ነው እዚህ ጋር ከስር እንጽፈዋለን። ሰላም ጤና ይስጥልን እንደምናችሁ። ዛሬ እንግዲህ ከተዋናይት ቃል ኪዳን እውነትና ከሳሙኤል አስራት ጋር ትንሽ ቆይታ እናደርጋለን። ዛሬ የመጣንበት ምክንያት ምንድን ነው? የምንገኘው የመልኬ ዩቲዩብ ላይ ነው። ኢንስትራክተር ኦኬ። የምንገኘው የመልኬ ዩቲዩብ ላይ ነው። የመልኬ ዩቲዩብ የድሮ ቻናሉ ተዘግቶበታል። አሁን በአዲስ ቻናል እየተመለሰ ነው። እስኪ ተዋናይት ቃል ኪዳን እውነቱ ስለዚህ አዲስ ቻናል ምን ትለናለች የሚለውን በቀጣይ እንመለከታለን። ኢንስትራክተር አልቻለችም። በመሳቅ ላይ ትገኛለች። አንከተክት ግቢ ትቻለሽ። በድጋሚ እንጠይቃታለን። ተዋናይት ቃል ኪዳን እውነቱ ስለ ወንድማችን ስለ መልኬ አዲስ ስለከፈተው ዩቲዩብ የምትይው ነገር እስኪ ለአድማጮቻችን። ያው የመልኬ ዩቲዩብ ቻናል ብዙ ለፍቷል ልጁና ያው ተዘግቶበታል። አዲስ ዩቲዩብ አሁን ከፍቷል፣ ክሬት አድርጓል። እሱን እንግዲህ ሰብስክራይብ እንድታደርጉ በአክብሮት ጠይቃችኋለሁ። እስኪ ምን ነገር ይዞ የሚመጣ ይመስላል ወንድማችን መልኬ በአዲሱ ዩቲዩብ ቻናል? የተሻለ ነገር ይዞ ይመጣል ብለና እንጠብቅ። የተሻለ ነገር ይዞ ይመጣል ብዬ አስባለሁ። በፊት ከሚሰራቸውም ለየት ያለ ነገር ይዞ እንደሚመጣ ተስፋ አደርጋለሁ። መልካም፣ በጣም ድንቅ ነው። እንግዲህ ይህን ቻናል እየገባችሁ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ብዙ አዳዲስ ነገሮችን ይዞላችሁ ይመጣል። ከማስታወቂያ በኋላ ተመልሰን እንመጣለን። ሻይስ ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? አማን ነው ሁሉ ሰላም። በኖላዊ ድራማ የምታውቁት መልኬ ወይም ደግሞ ጆሮ አዲስ የዩቲዩብ ቻናል ከፍቷል። መልኬ ቫይብ ይባላል። ሁላችሁም እየገባችሁ ሰብስክራይብ እያደረጋችሁ አበረታቱት። እስከዛ ይመቻችሁ። ቻው። ሰላም፣ እንዴት ናችሁ? ዛሬ እንግዲህ የሆነ ነገር ላስቸግራችሁ ነው። በኖላዊ ድራማ የምታውቁት መልኬ አዲስ የዩቲዩብ ቻናል ከፍቷል። የቻናሉ ስም ደግሞ መልኬ ቫይብ ይላል። ሁላችሁም እየገባችሁ ሰብስክራይብ እያደረጋችሁ አበረታቱት። አመሰግናለሁ። ሰላም ፋሚሊ እንዴት ናችሁ? አማን ነው። እኔ ደህና ነኝ፣ እግዚአብሔር ይመስገን። በኖላዊ ድራማ የምታውቁት መልኬ ወይም ደግሞ ጆሮ የራሱ ዩቲዩብ አካውንት ከፍቷል። መልኬ ቫይብስ ይባላል። ከዚህ በፊት በእርግጥ ዩቲዩብ አካውንት ነበረው፣ ግን በአንዳንድ ነገር መበላሸት ምክንያት እሱን አካውንት አክሰስ ማድረግ አልቻለም። ሰው አዲስ አካውንት ከፍቶላችኋል። ሁላችሁም እየገባችሁ ሰብስክራይብ አድርጉት። ጸዴ ነገር ይዘው እየመጣ ነው። ቴንክ ዩ። ሰላም እንዴት ናችሁ? ውድ የመልኬ ዩቲዩብ ተከታታይ ቤተሰብ የነበራችሁ የመልኬ ዩቲዩብ በሆኑ ነገሮች አካውንት እንደተዘጋ እናውቃለን። አሁን ደግሞ መልኬ ቫይብ በሚል አዲስ የዩቲዩብ ቻናል ምርጥ ስራ ይዘንላችሁ መጥተናል። ከእናንተ የሚጠበቀው ሰብስክራይብ እያደረጉ መከታተል ብቻ ነው። በጣም አድርጌ ወዳችኋለሁ።